አንድ ሰው ሀብትና ስልጣንን ስለጨበጠ ብቻ የቀድሞ የቅርብ ጓደኛውን በሰው ፊት በማዋረድ ኩራቱን ሊወጣ ይችላል። ነገር ግን የህይወት መንኮራኩር ሳታስብ ተሽከርክራ የዛሬውን ባለሀብት የነገው የጽዳት ሰራተኛ የተናቀውን ደግሞ የዛሬው የበላይ አድርጋ እንደምትመልስ ቢያውቁ ኖሮ ያንን ፎቶግራፍ በፍጹም ባልተነሳ ነበር። ታሪካችን የሚጀምረው በአንድ ፈጣን ምግብ ቤት ውስጥ ነው። አላፊ አግዳሚው በሚመላለስበት በዚህ ቦታ ቢኒ የተባለ ትሁት ሰው የጽዳት ልብስ ለብሶ ወለልም ያጸዳል። በዚያ ቅጽበት ዴቪድ የተባለ ሀብታም በድንገት ከእርሱ ጋር ይጋጫል። ዴቪድ በንቀት ዓይን ሲመለከተው ወለሉን የሚያጸደው ሰው የቀድሞ የሁለተኛ ደረጃ ትምህርት ቤት የቅርብ ጓደኛው ቤኒ መሆኑንም ይረዳል። ዴቪድ ጓደኛውን በዚያ ሁኔታ ውስጥ ማየቱ መደናገጥ ወይም ማዘን ሲገባው በካፌው ውስጥ ባሉ ሰዎች ፊት ቢኒን ማዋረድም ይጀምራል። ቢኒ በትህትና አሁን የጽዳት ሰራተኛ በሆንም ወደፊት ስራ አስኪያጅ የመሆን ተስፋ እንዳለው ቢነግረውም ዴቪድ ግን በንቀት እያፌዘበትም ይስቃል። ቤኒ ቀደም ሲል እርዳታ ፈልጎ ደውሎለት እንደነበረ ለማስረዳት ቢሞክርም ዴቪድ ግን የሱን ችግር ከመስማት ይልቅ ቤኒን ወለል ሲያጸዳ የሚያሳይ ፎቶ አንስቶ የቀድሞ ትምህርት ቤት ጓደኞች ባሉበት የሶሻል ሚዲያ ግሩፕ ላይ ለጥፎም ያዋርደዋል። ቤኒ ፎቶውን እንዲያጠፋለት ቢለምነውም ዴቪድ ግን ሊሰማው አልፈለገም። በዛ ቅጽበት ቤኒ ካርማ መልሳ እንደምትመታው አስጠንቅቆት ጥሎትም ይሄዳል። ይህ በእንዲህ እንዳለ ዴቪድ ከ6 አሃዝ በላይ የሚያወጣ ትልቅ የኢንቨስትመንት ውል ለመፈራረም ከአንድ ሀብታም ኢንቨስተር ጋር ይቀመጣል። ኢንቨስተሩ ውሉን ሊፈርም ሲል በድንገት ስልኩ ላይ ዴቪድ በጥቂት ደቂቃዎች በፊት የለቀቀውን የቢኒ ፎቶና ጽሑፍንም ይመለከታል። ኢንቨስተሩም በቁጣ ዴቪድ ከአገልግሎት ሰራተኞቹ ጋር ያለው አያያዝ መጥፎ መሆኑንም ሲጠይቀው ዴቪድ ግን ውሉ እንዳያመልጠው ሲል ቢኒ የቅርብ ጓደኛው እንደሆነና የቀልድ እንደሆነም ለማስረዳት ይሞክራል። ኢንቨስተሩም ውሸታሞቹን እንደማይወድ ገልጾ እውነቱን ለማረጋገጥ ዴቪድን አስገድዶ ወደ ቢኒ የሥራ ቦታ ይዞትም ይመለሳል። ዴቪድም ብልጣብልጥ ስለነበረ ከኢንቨስተሩ ቀደም ብሎ ወደ ምግብ ቤቱን በመሄድ እግሩ ስር ወድቆ ቢኒ ጋር የቅርብ ጓደኛው እንደሆነ አድርጎ እንዲያሾፍለትም ይለምነዋል። ፎቶኑም እንደሚያጠፋለትና $2000 በካሽ እንደሚሰጠው ቃልም ይገባለታል ቢኒ። ሶስቱም አብረው በሚቀመጡበት ጊዜ ቢኒ ለኢንቨስተሩ ድንቅ የሆነ ታሪክም ይናገራል። እናቱ በጽኑ ታማ በነበረበት ጊዜ ዴቪድ በገንዘብ እንደረዳው እንዲሁም ባንክ ቤቱ ሊወርስበት ሲል ንብረቱን ዴቪድ ጣልቃ ገብቶ እንደታደገውም ይናገራል። በዚህ ብቻም አያበቃም። እናም በድብርት ውስጥ በነበረበት ጊዜ ዴቪድ አብሮት እንደነበረም ይተርካል። ኢንቨስተሩ በዴቪድ መልካምነት ተደንቆ ውሉን ሊሰጠው ሲል ድንገት ድምፁን ቀይሮ ውሉን እንደማይሰጠውና በኢንዱስትሪው ውስጥ ማንም ከእርሱ ጋር እንዳይሰራ እንደሚያደርገውም ይናገራል። ምክንያቱም ቢኒ ከተናገረው ታሪክ ውስጥ እውነቱ ግማሹ ብቻ እንደሆነና ዴቪድ ውሸታም መሆኑን ስለተረዳም ነበር። ኢንቨስተሩም እንደወጣ ወዲያውኑ ዴቪድ በቁጣ ቢኒ ላይም ይጮሃል። በዚያ ቅጽበት ቤኒ የልቡን እውነታም ይዘረግፈዋል። እናቱ በጽኑ ታማ በነበረችበት ሰዓት ለዴቪድ ደውሎ እርዳታ ቢጠይቀውም ዴቪድ ስልኩን እንኳን አላነሳለትም ነበር። ባንክ ቤቱም ንብረቱን እንዳለ ወርሶበታል። በከባድ ድብርት ውስጥም ለብቻው ወድቆም ነበረ። ዴቪድ ጥሎት በሄደበት ሰዓት ሁሉንም መከራ ለብቻው እንደተወጣና አሁን በታማኝነት ስራውን ሕይወቱም እየተስተካከለ እንደሆነም ይነግረዋል። ቢኒ ዴቪድ የሰጠውን $2000 አሁን ከኔ ይልቅ ላንተ ያስፈልጋል ብሎ መልሶለት ጥሎትም ይሄዳል። ከጊዜያት በኋላ የዴቪድ ትዕቢትና ውሸት ሙሉ በሙሉ ያከስረዋል። ከዛም ኑሮውን በጎዳና ላይ ካደረገ በኋላ በአንድ አጋጣሚ በውድ አልባሳት ካሸበረቀ ሰው ጋር ፊት ለፊት ይገናኛሉ። ቀና ብሎ ሲመለከተው በፊቱ የቆመው የቀድሞ ጓደኛው ቢኒም ነበር። ዴቪድ በውድቀቱ አፍሮ አንገቱንም ይደፋል። ነገር ግን ቢኒ የበቀል መንፈስም አልነበረውም። ብድር በምድር የሚለውን ሐሳብም አልተቀበለም። ለእርሱ አዝኖ ማደሪያና የዕለት ምግብ የሚያስገኝልህን የጽዳት ሥራ ሰጥሃለሁም አለው። ዴቪድም በይቅርታና በምስጋና አይኑን እየተመለከተ ሳለ ስቴፊንሰን የተባለችውን ረዳት ጠርቶ ለዴቪድ የሚያስፈልጉትን አልባሳትና የጽዳት ዕቃዎች እንድትሰጥም ያዘዛል።
መልካም ለሆነ ሰውና ላለው ይጨመርለታል እንደሚባለው ሁሉ ቢኒ አሁን የቀጠናው ዋና ስራ አስኪያጅ ሆኖ በመሾም ወደ ሌላ ቅርንጫፍ እንደሚዛወር ለዴቪድም ይነግረዋል። ዴቪድ በጥልቅ መደነቅና ተስፋ በመቁረጥ ውስጥ ሆኖ ጓደኛው በደስታ ሲሸኘው ታሪኩም እዚህ ጋር ያበቃል። ከዚህ አጭርና አስተማሪ ከሆነ ድራማ የምንማረው ነገር ቢኖር ሰዎችን በዛሬ ማንነታቸው ወይም በስራቸው ደረጃ አትናቋቸው። የህይወት መንኮራኩር ወዴት እንደምትሽከረከር ማንም አያውቅምና የዛሬው የበላይነትህ የነገው ውድቀትህ ሊሆን ይችላል። ትህትና፣ እውነተኝነትና ርህራሄ ሁልጊዜም ከትዕቢትና ከውሸት ይበልጣል የሚለውን ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።